አንበባውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላሽ። ከዛም ፈርምልኝና በቃ አፎ ይላልኝ ሰላምን አገኛለሁ እኮ ምንም አይደለም። በጣም ቀላል ነው። አንድ እኮ ነው የቀረው። ለምን አስፈለገ አይደለም? አንድ እኮ ነው የቀረው። ኦኬ ይሄ አሁን እሺ፣ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራል። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም። ፈልጊውን ነገር ይኸውልህ እንዴ እኔ ወሳጂ ምንም እኮ የተለየ ነገር የለም። በቃ ባለፈው አንተ ወሳጂ ስጪ አትስጪ ምናምን ብለህ ሳይሆን መብቴ ስለሆነ እንደፈለኩ ማድረግ እችላለሁ። ከዛ ባሻገር ደግሞ በደንብ ጨርሳ አንብበው፣ እስከ መጨረሻው አንብበው። እሺ ከዛ በኋላ ምን ይላል እሱንም ጨምረ ማለት ነው። ገባ? ግዴታክ ስለሆነ ታደርገዋለህ። ግዴታክ ስለሆነ በጣም ጭንቅላትሽ ባዶ ምን እንደሆነ የሚያስታውቀው የኛ የጭንቅላት ሙሉ ሰውዬ። እስቲ አንተ ጭንቅላት ሙሉ እንደሆነ አሳየን አድርገውና ይሄ ማለት ነው። ይሄ ወረቀት የሚያስፈልገው ለማን እንደሆነ ያቀርብሽ